እንኳን ለሁለተኛው ዙር የፖሊስ ከተማ አቀፍ ውድድር አደረሳችሁ። እንኳን በሰላም መጣችሁ። እንደሚታወቀው ከተማ አስተዳደራችን በልዩ ልዩ የልማት አቅጣጫ ውስጥ ገብታ ከፍተኛ የልማት አብዮት እያካሄደች እንደምትገኝ ሁላችሁም ትገነዘባላችሁ። ከልማት ስራዎቻችን መካከል አንዱና ትልቁ ተደርጎ የሚወሰደው የአእምሮም የአካልም ብቃት መገንቢያ መሳሪያ አድርገን የምንወስደው የስፖርት ልማታችን ነው። ከዚህ አኳያ ፖሊስ የሰላም ዘብ፣ የፖሊስ የልማት አርበኛ የመተሳሰብና በራሱ ፖሊስ የልማት አካል በማድረግ ከተማችን ግንባር ቀደም ሚናዋን በመጫወት ለፖሊስ ልዩ ትኩረት በመስጠት ላለፉት ጊዜያት ባከናወናቸው ልማት ከፍተኛ የሆነ ኢንቨስትመንት እና ሀብት በመመደብ የፖሊስ አቅማችንን በማሳደግ እየተከናወነ ያለው ስራ እጅግ አበረታች ነው። ከዚህ አኳያ ፖሊስ ራሱ ይለማል፣ ያለማል፣ የለማውን ይጠብቃል፣ የህዝብ አለኝታነቱን ያረጋግጣል። ይህን ለማድረግ ደግሞ ፖሊስ በአካል የበቃ በአእምሮ የበቃና ብቁ የህዝብ ልጅ ሆኖ ከተማችንን በመጠበቅ ግንባር ቀደም ሚናውን እየተጫወተ ስለሆነ በዚህ ከፍተኛ የሆነ እውቅና መስጠት እንፈልጋለን። እንኳን ደስ ያላችሁ ማለት እንፈልጋለን። እንደሚታወቀው ፖሊስና ስፖርት ተነጣጣይ ናቸው። በአካልና አእምሮ የበቃ ፖሊስ ህዝባዊ ተልዕኮውን በብቃት ይወጣል። በዘንድሮው ዓመትም ተልዕኮን በጀግንነት ስፖርትን በአካል ብቃት በሚል መሪ ቃል በሚካሄደው በሁለተኛው የአዲስ አበባ ፖሊስ ጠቅላይ መምሪያ የስፖርት ውድድርና ፌስቲቫል በየደረጃው ሲካሄድ ቆይቶ በከተማ ደረጃ እንደዚህ በአማረ መልኩ ለማጠቃለያ ደርሷል። እንኳን ደህና መጣችሁ በድጋሚ። ክቡር ሌተናል ጀነራል አስራት ዲናሮ፣ ክቡራትና ክቡራን የስፖርት ቤተሰቦች፣ ፖሊስ አባላትና አመራሮች፣ ስፖርትና ስነ ምግባር የአንድ ሳንቲም ሁለት ገጽታ ናቸው ስንል በተለይም መለዮ ለመሾቻችን እያንዳንዱ ተግባራቸው ከስነ ምግባር ጋር የተቆራኘ ነው። ይህ ፌስቲቫልም በተለመደው ስፖርታዊ ጨዋነት እንዲጠናቀቅ ከፍተኛ የሆነ ዝግጅት በማድረግ የከተማችን ወጣትና ስፖርት ቢሮ ከፖሊስ ጋር በቅንጅት በዚህ መልኩ በአማረ መልክ እንዲዘጋጅ ተደርጓል። አዲስ አበባ እንደ ስሟ ውብ እንደ ተልዕኮዋም የአፍሪካ መዲናነቷን ከማረጋገጥ አኳያ ከፖሊስ የተነጠለ ስራ የላትም። እንደምታውቁት ባገባችው የልማት እንቅስቃሴና የልማት አብዮት ከተማዋ የቱሪስት መዳረሻ የዓለም አቀፍ የኮንፈረንስ ማዕከል ሆናለች። ይህ የዓለም አቀፍ ኮንፈረንስ ማዕከልነቷ ቀጣይነት እንዲኖረው ፖሊስ አይተኬ ሚና አለው። ይህንንም በመወጣት ረገድ እየሰራችሁት ላለው ስራ ከተማ አስተዳደራችን በከፍተኛ ሁኔታ እውቅና ይሰጣል። የምንገነባው ስልጣኔ የምናሳካው ብልጽግና ትርጉም የሚኖረው ደግሞ አስተማማኝ ሰላም ሲኖር ነው። ከዚህ አኳያ ፖሊስ የሰላም ዘባችን ብቻ ሳይሆን የሰላም ልማታችን አካል አድርገን እንወስደዋለን። የዛሬው ስፖርታዊ ውድድርና ፌስቲቫል ለፖሊስ ሰራዊታችን ካለ አካል ብቃት ፋይዳ በዘለለ ጥልቅ ፖለቲካዊና ማህበራዊ ትርጉም አለው።